በዓለም ላይ ካሉ ሀገራት ሁሉ ለየት ያለ የዘመን አቆጣጠር ያላት የራሷ ፊደልና በቀይ ግዛት ያልተንበረከከ ማንነት ያላት ሀገር የትኛዋ እንደሆነች ያውቃሉ? ዛሬ ወደ ድንቋ ምድር ኢትዮጵያ እንወስዳችኋለን። ከድንጋይ ከተፈለፈሉ ታሪካዊ ህንፃዎችና ዓለምን እስካናወጠው የቡና መገኛ ድረስ የአክሱም ኃያልነት፣ የላሊበላ ሚስጥር፣ የፋሲለደስ ግርማ፣ የጀጎል ፍቅርና የቡና መዓዛ አስደናቂ ታሪክ እንነግራችኋለን። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ከአፋር በረሃ እንጀምራለን። በአፋር ክልል ሀዳር በተባለ ቦታ የሰው ልጅ የታሪክ ሰንሰለት የጠፋው ቀለበት ተገኘ። ይህች 3.2 ቢሊዮን ዓመታት ያስቆጠረችው ድንቅነሽ ናት። ሳይንቲስቶች ሉሲ ይሏታል። ድንቅነሽ ለምን ዓለምን አነጋገረች? ምክንያቱም አጥንቶቿ እንደሚያሳዩት በሁለት እግሯ ቀጥ ብላ ትራመድ ነበር። ይህ ግኝት ኢትዮጵያን የሰው ልጅ መገኛ ብቻ ሳይሆን የሰው ልጅ የጋራ ቤት አደረጋት። ድንቅነሽን ስናስብ ሁላችንም የሰው ልጆች ምንጫችን አንድ መሆኑን እንረዳለን። ዛሬም በአፋር ምድር ብዙ ያልተነገሩ ሚስጥራት ተደብቀው ይገኛሉ። ኢትዮጵያ በሃይማኖት ታሪክ ውስጥ ልዩ ቦታ አላት። ንግስተ ሳባ ንጉስ ሶሎሞንን ለመጎብኘት ወደ ኢየሩሳሌም ማቅናቷና ልጇን ቀዳማዊ ምኒልክን መውለዷ በክብር ነገስት ተመዝግቧል። በዚህም ምክንያት የቃል ኪዳኑ ታቦት ወደ ኢትዮጵያ መጥቶ በአክሱም ጽዮን እንደሚገኝ ይታመናል። ይህ ለኢትዮጵያውያን መንፈሳዊ ኩራት ብቻ ሳይሆን የሀገር ግንባታ መሰረት ነው። በአራተኛው ክፍለ ዘመን በንጉሱ ኢዛና ዘመን ክርስትና ይፋዊ የሀገር ሃይማኖት ሆነ። የእስልምና አመጣጥ የመጀመሪያዎቹ የነብዩ መሐመድ ተከታዮች በቁራይሾች ስቃይ ሲበዛባቸው ነብዩ ወደ ሀበሻ ሂዱ፣ እዚያ ማንንም የማይበድል ንጉስ አለ ብሎ ላካቸው። ንጉስ ነጃሽ ስደተኞችን በመቀበል የእስልምናን ህልውና ታድጓል። በዚህም ኢትዮጵያ ለእስልምና የመጀመሪያዋ መጠለያና ሰላማዊ ምድር ሆናለች። አሁን ደግሞ ወደ ታሪካዊቷ የሐረር ከተማ እንጓዛለን። ሐረር የጥንታዊ እስልምና ስልጣኔ ማዕከል ናት። በ16ኛው ክፍለ ዘመን በአሚር ኑር የተገነባው የጀጎል ግንብ ከተማዋን ለዘመናት ከወራሪ ሲከላከል ኑሯል። ጀጎል 5 በሮች አሉት። እያንዳንዱ በር የራሱ ትርጉም አለው። በግንቡ ውስጥ የሚገኙ ከ80 በላይ መስጊዶችና ጠባብ መንገዶች ለከተማዋ ልዩ ውበት ይሰጣል። ነገር ግን የሐረር ትልቁ ድንቅ ነገር የህዝቦቿ ፍቅርና መቻቻል ነው። ክርስቲያኑና ሙስሊሙ በአንድ ማዕድ የሚበሉባት፣ ጅብና ሰው ተስማምተው የሚኖሩባት የሰላም ከተማ ናት። ወደ ጥንታዊቷ አክሱም ልውሰዳችሁ። አክሱም የኢትዮጵያ ስልጣኔ መጀመሪያ ናት። ከ2000 ዓመታት በፊት አክሱም በዓለም ላይ ካሉ 4 ታላላቅ መንግስታት አንዷ ነበረች። እነዚህ ሰማይ ጠቀስ ሐውልቶች እንዴት ተሰሩ፣ እንዴትስ ቆሙ የሚለው ጥያቄ ዛሬም መሐንዲሶችን ያስደንቃል። ከክርስቶስ ልደት በፊት ከ10ኛው ክፍለ ዘመን ጀምሮ የነበረው የዳሞት ስልጣኔ በይሃ የሚገኙ ግዙፍ ቤተ መቅደስ የኢትዮጵያ ቀደምት መሐንዲሶች ምስክር ነው። አክሱም በዓለም ታሪክ ውስጥ ካሉ 4 ታላላቅ ሀያላን መንግስታት አንዷ ነበረች። በአዶሊስ ወደብ በኩል ከህንድ ከቻይናና ከሮማ ጋር የንግድ ግንኙነት ነበራት። የራሷ መገበያያ የወርቅ የብርና የነሐስ ሳንቲሞችን በመቅረጽ ዓለም አቀፍ ንግድን ትጠቀም ነበር። ያለምንም ጭቃና ማጣበቂያ ከአንድ ድንጋይ ተፈልፍለው የቆሙት የአክሱም ሐውልቶች የጥንታዊት ኢትዮጵያ ምህንድስና ልዕልና ማሳያ ናቸው። የቃል ኪዳኑ ታቦት ማረፊያ መሆኗ አክሱምን የመንፈሳዊነትና የታሪክ ማዕከል ያደርጋታል። ወደ ላስታ ልውሰዳችሁ። ላሊበላ የሰው ልጅ የእምነት ጥግ ነው። በ12ኛው ክፍለ ዘመን ንጉስ ላሊበላ 11 አብያተ ክርስቲያናትን ከወጥ ድንጋይ ፈልፍሎ ሰርቷል። ላሊበላ ዳግማዊ ኢየሩሳሌም በመባል ይታወቃል። ላሊበላ የሰው ልጅ አእምሮና መንፈሳዊ ጥንካሬ ምን ያህል ሊራመድ እንደሚችል ማረጋገጫ ነው። ዛሬም ድረስ ዓለም መልስ ያጣለት፣ ጥበቡ ግን ደምቆ የሚታይ የኢትዮጵያ ስጦታ ነው። አብያተ ክርስቲያናቱ እንደ ተራ ህንፃ ከምድር ወደ ላይ የተገነቡ አይደሉም። ይልቁንም ከአንድ ወጥ ድንጋይ ተፈልፍለው ወደ ታች የወረዱ ናቸው። ብቻ የጥበብ ጥግ ነው። ህንፃዎቹ የተሰሩት ድንጋይ ተለጥፎባቸው ሳይሆን ከአንድ ግዙፍ አለት ላይ ተፈልፍለውና ተጠርበው ነው። ይህም ማለት አንድ ስህተት ቢሰራ የሚታረምበት መንገድ አልነበረም። የምህንድስና ጥበብ መጨረሻ ነው። አሁን ወደ ጎንደር እናመራለን። በ17ኛው ክፍለ ዘመን አጼ ፋሲለደስ ወደ ስልጣን ሲመጡ ኢትዮጵያ ለዘመናት የነበራትን ተንቀሳቃሽ የድንኳን ከተማ ስርዓት በመቀየር ቋሚና የማይናወጥ ከተማ ለመገንባት ወሰኑ። ጎንደርን መረጡ። እዚህ ቦታ ላይም ለአውሮፓውያኑ ካሜሎት፣ ለዓለም ደግሞ
የኢትዮጵያውያን የድንጋይ ጥበብ ምስክር የሆነውን ፋሲል ግንብን አቆሙ። የሚገርመው ነገር ያኔ ሲሚንቶ አልነበረም። ታዲያ እነዚህ ግዙፍ ድንጋዮች እንዴት ለ400 ዓመታት ሳይናወጡ ቆሙ? ጥንታውያኑ መሐንዲሶች የኖራን የአሸዋንና እጅግ በጣም ብዙ የዶሮ እንቁላል ነጭ ክፍሉን በመቀላቀል ነበር ግንቡን የሰሩት። ዛሬም ድረስ በጽናት የቆመው ለዚህ ነው። አፄ ፋሲለደስ በጎንደር ያቆሙት ግንብ የኢትዮጵያ የመካከለኛው ዘመን ስልጣኔ መገለጫ ነው። የአውሮፓና የሀገር በቀል ጥበብ ውህደት የታየበት አስደናቂ ቤተ መንግስት ነው። ወረድ ስንል ደግሞ የጣና ሐይቅን እናገኛለን። ጣና የአባይ እናት ነው። በሐይቁ ላይ ያሉ ገዳማት ጥንታውያን ቅርሶችን፣ የነገስታት አጽምና የብራና መጻሕፍትን ለዘመናት ጠብቀው ይዘዋል። ጣና የኢትዮጵያ ታሪክ ማህደር ነው። ከ30 በላይ ደሴቶች ይገኙበታል። ከታዋቂ ገዳማት ውስጥ ቁራ ኪዳነ ምሕረት በድንቅ የግድግዳ ስዕሎቿ የምትታወቅና የብዙዎችን ቀልብ የምትስብ ገዳም ናት። ጣና ቂርቆስ የቃል ኪዳኑ ታቦት ለ800 ዓመታት እንደቆየበት የሚነገርለት ታሪካዊ ቦታ ነው። ዳጋ እስጢፋኖስ የታላላቅ የኢትዮጵያ ነገስታት አጽም በክብር ተቀምጦ የሚገኝበት ደሴት ነው። በምስራቅም ይሁን በሰሜን በኢትዮጵያ ውስጥ ምግብ ፍቅር ነው። ጤፍ ከሚባለው ብርቅዬ እህል የሚሰራው እንጀራ የሁላችን ኩራት ነው። እንጀራ የኢትዮጵያውያን የአንድነት መገለጫ ነው። የኢትዮጵያ እናቶች ጤፍን ፈጭተው አውክተው ጋግረው ማዕድ አቅርበው በሞቴ ውረስልኝ የማንም እንዳይመስልህ የኢትዮጵያውያን የፍቅርና የአክብሮት መገለጫ ነው። አሁን ደግሞ ወደ ደቡብ እናቅና። የቡና መገኛ በኢትዮጵያ ደቡብ ምዕራብ ክፍል የሆነችው ከፋ ናት። ቡና ከፍ የሚለው ስያሜ ራሱ ከፋ ከሚለው ቃል እንደመጣ የታሪክ ምሁራን ይስማማሉ። የቡና ግኝት ታሪክ የሚጀምረው በ9ኛው ክፍለ ዘመን አካባቢ ቃልዲ በተባለ እረኛ አማካኝነት ነው። ቃልዲ ፍየሎችን እየጠበቀ ሳለ ፍየሎቹ አንድ ቀይ ፍሬ ሲበሉ ከመጠን በላይ ሲዘሉና ሲደሰቱ ተመለከተ። እሱም ፍሬዋን ቀምሶ ሲያያት ከፍተኛ መነቃቃትና ኃይልን ሰጠችው። በዚህ ምክንያት ነው እንግዲህ ቡና መጠጣት የተጀመረው። የቡና ስርዓት ጎረቤት የሚሰበሰብበት፣ ሰላም የሚወርድበትና የሀገር ጉዳይ የሚመከርበት ባህላዊ ፓርላማ ነው። 3 የአፈላል ደረጃ ወጥቶለት አቦል፣ ተውናና በረካ እያሉ ፉት የሚሉት። ኢትዮጵያ ለዓለም ካበረከተቻቸው ስጦታዎች ቀዳሚው ቡና ነው። የነጻነትና የአንድነት ተምሳሌት። ኢትዮጵያ በዘመነ መሳፍንት ተከፋፍላ በነበረችበት ወቅት አፄ ቴዎድሮስ ኢትዮጵያን አንድ ካላደረኳት ብለው ተነሱ። መቅደላ ላይ ስለ ሀገር ክብር የከፈሉት መስዋዕትነት ለዘመናዊቷ ኢትዮጵያ መሰረት ነው። ጣሊያን ኢትዮጵያን በቀኝ ግዛት ለመያዝ ስትመጣ አፄ ምኒልክና እቴጌ ጣይቱ መላውን የኢትዮጵያን ሕዝብ አስተባብረው ዘመቱ። የእቴጌ ጣይቱ ሚና ውሃ በማስጠማትና ስልታዊ ምክሮችን በመስጠት የጦርነቱን አቅጣጫ ቀይረዋል። አድዋ የኢትዮጵያ ብቻ ሳይሆን የመላው ጥቁር ሕዝብ የነጻነት ፋና ሆነች። ፓን አፍሪካኒዝም እንዲፈጠርና የአፍሪካ ሀገራት ለነጻነት እንዲነሱ ትልቅ ስንቅ ሆኗል። ኢትዮጵያ ከ80 በላይ ብሔረሰቦች በሰላም የሚኖሩባት የብዝሃን ሀገር ናት። እነዚህ ብሔሮች የየራሳቸው ቋንቋ፣ አለባበስና ጭፈራ አላቸው። የራሷ ፊደል ያላት፣ በራሷ አቆጣጠር 13 ወራት ያላት፣ በቀኝ ገዢዎች ያልተንበረከከች የአፍሪካ ኩራት ናት። ኢትዮጵያ ታሪክ ብቻ አይደለችም። ኢትዮጵያ የትዕግስት፣ የመቻቻልና የነጻነት ተምሳሌት ናት። ኢትዮጵያ የጥንታዊ ታሪክ ብቻ ሳይሆን የዛሬ የአፍሪካ የዲፕሎማሲ ማዕከል ወይም የአፍሪካ ህብረት መቀመጫና የነገው የብልጽግና ተስፋ ናት። ከጠቀስናቸው ድንቅ የታሪክ አሻራዎች መካከል የሰውን ልብ የነካው የትኛው ነው? ወይም ደግሞ ወደፊት መጎብኘት የሚመኙት የትኛው ቦታ ነው? በኮሜንት መስጫ ላይ ያጋሩን። ለዛሬው እዚያ በቃን። በቀጣይ ቪዲዮ እስክንገናኝ ሰላም።